ሃይ ጋይስ እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ የአውትፊት ቻሌንጃችን 5ኛ ቀን ላይ ደርሰናል። እንግዲህ ከ1 እስከ 4 ያለውን ፖስት አድርጌላችኋለሁ። ዛሬ ደግሞ ቀን 5ን አብረን እናያለን ማለት ነው። ልብስ አዘጋጅቻለሁ። ዛሬ ያዘጋጀሁት ቀሚስ ደግሞ ይሄንን ይመስላል። ለብሼ አሳያችኋለሁ ማለት ነው። ከለበስኩት በኋላ ደግሞ እመለሳለሁ። ኮሜንት ማድረጋችሁን እንዳትረሱ፣ ሰብስክራይብ አድርጉኝ፣ አስተያየት ስጡኝ፣ ጠብቁኝ፣ ለብሼ እመለሳለሁ። ሶ ቀሚሴ ይሄንን ይመስላል። ከዛ በላዩ ላይ ለማድረግ ያሰብኩት ይሄንን ነው። አድርጌ ማሳያችሁ። ካረኩበት በኋላ ይሄንን ይመስላል። ቀረብ ብዬ ላሳያችሁ። በጣም ነው የሚያምረው። ከዛ አክሰሰሪ ነው የምናደርገው። ብዙ ማብዛት አልፈልግም ዛሬ ቀለል ያለ ቦታ ስለሚሄድ እጄ ላይ ሰዓት ብቻ ነው ማደርገው። አንገቴ ላይ ምንም ማድረግ አልፈለኩም መስቀል ስላለ። እሱን ተመልሼ ደግሞ ከጫማዬ ጋር እና ከቦርሳዬ ጋር ምን ሊመስል እንደሚችል አሳያችኋለሁ ማለት ነው። ለማድረግ ያሰብኩት ጫማ እቺ ነው። እዚህ ጋር ሰዓት አድርጌያለሁ። ፀጉሬም እንዲሁ ነው የሚሆነው። ከዛ ቦርሳዬ ደግሞ ይሄን ይመስላል። የዛሬ የቀን 5 አውትፊቴ ደግሞ ይሄንን ይመስላል። እኔ ወድጄዋለሁ። እናንተስ? ከወደዳችሁት በኮሜንት አሳውቁኝ። ካልወደዳችሁትም የሚቀነስ የሚጨመር ነገር ካለ አስተያየት እጠብቃለሁ። እኔ ግን ለዛሬ ወድጄዋለሁ። የሚያምር ግን ደግሞ ቀለል ያለ አለባበስ ነው የለበስኩት። አስተያየታችሁን እጠብቃለሁ። በቀን 6 ደግሞ ነገ እንገናኛለን። እስከዛው ቻው።